አንዳንዴ አለማወቅ እኮ ይጠቅማል እኮ እኔ እኮ ማቆና አሁን የዶሮ ሚል አስገብታ በቃ እንተረገ ይከተል ምን አገባ ዝም ብለህ ገምት 650 አላየንም Стичи назад. Там ከባድ ውስጥ እንደሚያል ለማንኛውም የዛሬው ቻሌንጃችን የተለያዩ ነገሮችን ክብደት መገመት ይሆናል ግምቱን የተሳሳተ ሰው እንደምታዩት እጅ ላይ የብር ላስቲክ አለ በዚህ ይጠበሳል ያው ብሩ ባይኖርም ቻሌንጅ እንደምትወዱ ተስፋ እናደርጋለን ወደ ቻሌንጁ እሺ የመጀመሪያው ጥያቄ ያው ያለ መጠበስ ሞከሩ እሺ አንድ አይፎን ምን ያህል ይመዝናል በአማካኝ አይፎን ምን ያህል ይመዝናል እኔ 250 ግራም አለ እሺ አንተ 183 አይ ማከል አንተ 200 ግራም ደከና ረስቻለሁ እኔ መመለስ ይነያየው አይደል ጉዳይ አማካኝ አረበስ ነው አትገኛማል አማካኝ እኮ እሺ አይፎን እሺ የቴኒስ ራኬት ምን ያህል ይመዝናል ራኬቱ ነው ራኬት መምቻው እኮ ነው ራኬቱ ታዲያ የቴኒስ ነው ያልከው ቴኒስ አይ ከበደው ነው እንደዚህ ከቡ ማለት ነው 500 ግራም አይደለም አንተስ አይ በርግጥ እሺ ልገምት 1 ኪሎ ግራም 1 ኪሎ ይዞ ነው ናዳል 1 ኪሎ ግራም አይ ብዙ እኮ አይደለም 1 ኪሎ አረ ነው እንጂ 1 ኪሎ ግራም እና ያንን ሁሉ ሰዓት 1 ኪሎ ግራም ይዘልስ አይ ያንተ 5 ስላልክ እኮ ዛስ ከፍላሉ እሺ ዝቅ በል ከኔም ዝቅ እንበል ከሱ ዳቦ ነው እንዴ 300 ግራም እኔ ማሰራል እሺ ቲፒካል የሚባለው ትልቅ በግ ምን ያህል ይመዝናል በቃ ኖርማል በግ ደንዳና በግ ምን ያህል ይመዝናል 30 ኪሎ ግራም 30 ኪሎ እሺ አንተስ አይ ጦጣ ምናምን ማለት ነው 40 ኪሎ ግራም ምናምን ሲባል ሰምቻለሁ 40 ኪሎ ግራም አይደለም ከጦጣ እንደ በግ እኮ ከጦጣ ይተልቃል ያንሳል ይተልቃል እንጂ በግ ዋጋው አይ ጦጣ ስለ ኖርማል ጦጣ ሳይሆን የሆነ ባቡን የሚባሉትን አይነት አይ ይተልቃል ከፍ በል ከ40 ይተልቃል አደልት ሺፕ ነው በቃ እሺ አደልል ያለው እንደዛ ወንድ ልጅ ማለት ነው አረ ከሰው የሱን ያከራ ሰው አንተ በግ ምናምን እኮ ሰው ተሸክሙ ሲል ያለው እና ታዲያ እንደዛ ትንሽ ይያራ እሺ እኔ 55 አልኩ 55ም አይደለም በቃ ሰጠሁት ትንሽ ከፍ በል ትንሽ ከፍ 60 ኪሎ አይደለም ትንሽ ከፍ አንተ ኦራ ሰው ነው እንዴ አንተ ሶሺ ቦዲ ቢልደር ነው ያ 5 ኪሎ ኮኛ ኮነ እንዴ እሺ ጋብቻ 65 ነው ያልኳት 60 ነው ያልኩት 65 65 አይደለም አረ ሰማይ
የደብረ ብርሃን መተናገር እንደ ያላችሁ ምን 75 አይደለም አንተ 7 አረድሊ በስማ አረድሊ አረለ እኔ እኮ ማለት ነው አይ በቃ እኔ አልጎዳሽ አረ ጉዳይ እንጂ ከዚህ ወዲያ አልጎዳም እሺ አቨሬጅ ሆርስ እያለ ነው የሚሆነው ምን ያህል ይመስላል ፈረስ በቃ አይንም ጀምሮ 300 ምን አላት እንዴ አንተ ፈረስ እኮ በጣም ግብዳ ነው አያራሱ 450 አይደለም 600 አይደለም 600 ግብዳ ነው አይደለም አይ ትንሽ አነስ እኮ እንደዛ ነው 500 አይደለም ትንሽ 450 አልኩኝ 500 ትንሽ ከፍ በል 530 አይደለም አረ 550 አይደለም እኔ እኮ ከዛ ይዛ አረ እናንተ አጥ ሲደጋገም ያመልኝ አረ ድሪ ተውናውኩት ከእንስሳው አንውጣ እንስሳ ጥሩ ነው አረ እውነት ነው አቨሬጅ አደልት ሂፖፖታመስ ዌቱ እሱ በጣም እኔ የሚጀምረው ምን ያህል ሊሆን ይችላል አረሱ በሺዎች ነው ይሄን በሺዎች ቶን ነው በቶን ነው እኔ 1200 ኪሎ አልኩ እሺ አይደለም 1250 አይ እንደዛ ማለት ነው ከፈነ ዝቅ ነው ከፍ በል ከፍ በል እሺ 1500 1500 አረ ጋድ አዲ በጣም እሺ አሁን አላሳብም ከዚህ በኋላ አንተ 1500 ቪትስን እኮ ይበልጣል እኮ 1000 ሆነታ 900 ወይ 1000 ምን አለ ግብጥላ ነው እሺ ምን ነው ማለት ነው ቀጣይ ጥያቄ ደግሞ አቨሬጅ ቦሊንግ ቦል አወቃችሁታ እንደዚህ ወርወረው አላወቅም ምን ያህል ይመዝናል ኪሎ ምን ያህል ይሆናል 5 ኪሎ አይደለም አንተስ 5.5 ብሎ ሲበላኝ አይ ሊገምት ዛያን ያልኩ ከባድ አይደለም ግን 7 ኪሎ አይደለም ትንሽ ዝቅ በል 6 ኪሎ ይልና ካለ 6 ኪሎ አይደለም አንተ 6.5 ያ ምን ይዘን በለታችን አላንተ ወነዚ አኩላርግልሽ አረ በዛው አርጉ አትገን ጅቀላ በስማ አረ ገን እንደሚቆጥራት ለውና በኢየሱስ እሺ አሁን ደግሞ ማታቁትን ራቀራግላችሁ ትንሽ እሺ አቨሬጅ ኮኮናት ይሁን አቨሬጅ ሳይዝ የሚባለው አላ ኮኮናት ምን ያህል ይመዝናል እኛ ያው መገመት ነው አይ ታውቃላችሁ ይዛችሁ ምን ታውቃላችሁ አይሻለኝ ግን ስገምት አይን 4 ኪሎ 4 ኪሎ ምንድነው ዳምፔል ነው ዛፉ ስንት ነው ዛፉ 4 ኪሎ ብዙ ነው 1 ኪሎ አይደለም እንዴ 1 ኪሎ 4 ኪሎ እኮ ብዙ አይደለም እሺ ዋተር ሚሉ ምን አልኩ እንደዛው እሺ ሁለተኛ ድል ሰጠን 2.5 ኪሎ አይደለም አማካኝ 1.5 1.5 ኧረ በሎች የኔ ራሱ እጄ አጥቼ ምን መስላል በስንት አጥም ነው መስለም መዳነው እየቆየ ነው ሰንበር የሚሰራው ኧረ በሎ እጄ ነው ሰንበሩ እኔ እኮ እንዴ የተመተውት ቅድም ግን ነው ምንድነው አሁን ባሪክ ታስተውቁም
እሺ ታውቃለህ ከዋተር ሚሉን ጋር ምናምን አወዳድር አረ እንዴ አንተ እኔ ደግሞ 500 ግራም ምናምን ነበር የገመትኩት አንዴ ያፍሱ በብርጭቆ ውስጥ ውሃን የሚሞሉት እሺ አንድ ፉሊ ግሮን ታይገር በቃ ትክክለኛው ነብር በአድጎ የጨረሰ ምናምን ምን ያህል ኪሎ ይሆናል አንተ እኔ እኮ ቅድሙ ልጅ እሺ አንተ እሺ ትሆን እሺ ስንት ነው ነብር 250 ኪሎ አይደለም ጥሩ ግምት ነው ነብር ይመስል ኦልሞስት ተስፋት ትላለህ ገምቻ ነብር ከፍ ዝቅ እንደሆነ አላውቅም ግን እሺ ልገም 200 ይሆንልኝ 200 አንተ መካከለኛ ከሁለታችን መሀል ይጅት ያስበላል 230 አይደለም ኦረ ዋያኔው ኤግዛክት ቁጥሩን ለመናገር ያህል ነው እንጂ እሺ አንተ ነው እዛው አቅራቢያ ነው አንተ በስማ 200 ግን እኮ በጣም ብዙ ነው 200 ከብዳ ነው 200 አልበዛም እንዴ አንተ ነገር አልበዛም እንዴ ረጋድ እሺ አንተ በጣም ከባድ ነው ተመጣጣ ይወስኪ እሺ አቨሬጅ ኦፍ ሞተር ሳይክል ምን ያህል ሞተር ሳይክል አይን ተረኛ ሞተር ሳይክል ሰዎች ይገፉታል ምናምን ነገር ያንሱት አላውቅም አቨሬጁ ነው አቨሬጁ 150 ኪሎ 150 ኪሎ አይደለም አንተ እንደው እስቲ 180 አይደለም ሁለት ይሄ የሚገርም ስትራቴጂ ነው እሺ አንተስ አይስ ዳር 100 ስንት ያለው ከፍ ዝቅ 150 ነው ያልከው ከፍ በል ከ200 ይሁን 200 ሳፊ አረ በስመ አብ ያዝ እንግዲህ ተመጭ ሆኖልሃል ልጅ አንጨርስም በጣም ቸር ነው እሺ የመጨረሻው ጥያቄ ነው ኒው ቦርን ቤቢ ኤሌፋንት አዲስ ጆጆ ኤሌፋንት ገና እንደተወለደች ምን ያህል ኪሎ ትመዝናለች በእሱ ታይስ 150 ኪሎ አይደለም አንተ ትልቁ 150 እንደተወለደች ቢሆንስ ዲዝሆን እኮ ነው አርግዛ 150 ኪሎ ይሳዝ ተንከራተት አርለው አንተ ሁለት ስቆሉ አኔ 60 ኪሎ አይደለም ትንሽ ዝቅ በል አንተ 120 አይደለም አረጋድ ዝቅ በል እያለ 120 ትላለህ እንዴ እና ከ150 ነው እንዴ እኔ ከፍ ልበላ በቃ 80 ኪሎ አይደለም ከሱ ከፍ ከኔ ዝቅ አይ እኔ እኮ ያንተን ነው እኮ ምን ነገር ካንተ ዝቅ በል ካንተ ዝቅ በጣም ትልቅ ናት ማለት ነው 90 ኪሎ አይደለም አረጋድ ከመቶ ነው ያለው 100 ኪሎ አረ በስመ አብ ዛሬማ እንዳየተደረገ ታዙብኝ ነው እንጂ ጅራፍ ምናምን ቢኖር ደግሞ አንድ መዶሻ የህንፃ መሳሪያ ነገር እሺ እሺ ማን ይጀምራል ጀምራ 2 ኪሎ አይደል አተ 2 ኪሎ ካፌ በል ዝቅ በል መልሳና ነግራለሁ 2 ኪሎ እንደዚህ ሊደበደቡ ነው ኧረ 1.5 ነው ምንድነው ካንተ ነው እሺ
አይ አላደረግከው እንጂ በስመ አብ ወልድ ምን አሁን ያመመኝ በስተዳንተ ከሱ አራሱ ነው ደሞ እንደ ወጣ እስከ ካሜራው ድረስ አንድ ይመስለው እዛ ቢድር ቀጣይ አንድ እስኪብርቶ ምን ያህል ይመዝናል? ከመዘነ ማለት ነው። እቺ አሁን በአንተ ነው ነው 100 ወይስ 100 ኧረ 150 ግራም 50 ግራም አይደል 20 ግራም አይደል ከፍ ዝቅ 10 ግራም አይደል ወይ ነው 15 አይደል እሺ ምን መካከል ላይ ነው ከ10 እና ከ15 አድራለሽ እኮ ተብሎሽ አንተ በውስጥ እኮ 3 እኮ ቁጥር አለ። አዎ 11 12 13 እና 14 አራት ቁጥር ነው ያለው። በብስ 13 አይደል ወይ 12 ታው ይደርስባል ያገሬ አላ እንዳቆርጥ እንጂ አንተ መተሳት ማርያምን ይበተሳው እሺ 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 ቢሮ ውስጥ ምን ያለው ስቴፕላር ምን ያህል ይመዝናል? 120 ግራም አይደል አሁን ተስፋታት ወይ አይደለም 120 ግራም 150 ግራም አይደል ከፍ ብሎ የተወሰነ ነው የተወሰነ ዝም 180 ከፍ ይበል ዝቅ ይበል አረ መልስና እነግርሃለሁ አልኩህ። ለእሱ ነው እንደ አድቫንቴጁን የምታስበው አይደለም እንጂ ሁለታችንም ከመለስን በኋላ እንዴ እንትን ይባላል። እሺ ስንት ነው ያለው? 180 ነው ያለው። አረ 200 አይደል ከፍ በሉ በጣም እሺ ይደውል በጣም ሳይሆን ቶሎ 350 አይደል መካከለኛ ስንት ነው የገመትከው? 350 ገምቶ አልሆነም አንተ 350 እኮ ብዙ ነው። እኔ ስንት ነው 200 ነው ያልኩት? ከተም መሰለኝ 200 አራ 300 አይደል ከፍ 400 ነው ያሰላም አድቫንቴጅ በጣም ለሱ እየተዳላለት አንተም እኮ ስትጀምር እንደዛ ነው። አታለቃቅስ እሺ ማይድስ መስሎሽ ነው እንዴ? አንገተ ላይ እንደባላ ካዶረወርኩ እሺ ጫማ አንድ ጫማ እንከስከስ ነው በስኒከር ነው። ሁለት እግር ጫማ አቢ ስላቪሪት ነው የምንኖረው እኮ ስለዚህ ሁለት እግር ጫማ ነው የኮንስትራክሽን ጫማ ነው እኮ አማካ እሺ በቃ ግራና ቀኝ ጫማ አንድ ላይ ሆኖ ምን ያክል ይሆናል? ቁጥር የለው ጫማ የልጆችን ጭምር ምናምን። እሺ እኔን የምገምተው ተረኛ ይገምት እንግዲህ እኔ ስንት 500 ግራም አንተ 2 ኪሎ በማላችሁ 1 ኪሎ አይደል 1.5 አይደል ዝቅ አድርግ ትንሽ ስንት ነበር? 700 አይደል እሺ እንዴት እናድርገው? ከፍ ዝቅ ስልካ በጣም ከማክሲመሙ ዝቅ አድርጉት እና ከማከለኛው ቅድም እኮ እኔ እኮ 200 እኮ ነው ያልኩት። አይ ቅድም እሱ አንድ ነጥብ ስንት ነው ያልኩት? 1.5 አንተ አንድ ብለህ ነበር። ከነሱ መሀል አድቫንቴጅ እኮ ነው። ምን አድቫንቴጅ ነው? ለአንተ እኮ አድቫንቴጅ እሱ ከሳተው እኮ ታንተ ነው። ለነገሩ አንቺ ከመለስሽ በኋላ ስለሆነ አንተ አንድ ጀመርኩ እና ሁለታችንም ከመለስን በኋላ እንዴ ፍንጭ
በልሽ ምን ፓትሪ እንትና 1.2 አዎ በጣም በቃ እቺ አናፈች ራስ ዘገነኝ እኔ ራሴ አሞኛል አላየው እንጂ አንተ የኔ እንዴት እንዳረከው በቃ እንታረገ ይከተል እሺ አንድ የባስኬትቦል ኳሱ ምን ያህል ይመዘናል? እኔ ነኝ እሱ ነው ተረኝ። እሺ 600 ግራም አንድ እንዲ ባስኬትቦል አረ በኢየሱስ ስም 4.5 ምን ኪሎ ነው ግራም አረ መልሰን የሚባል ነገር አይደለም እኔ ያቺ ትንሿ መዛይ ነው እንዲ ምናጥረው እኮ ባስኬትቦል እኮ ያልኩህ እኮ አይ በቃ አረ እንዴት ነው እኔ ትንሽዬዋ መዛይ ነው 4.5 ግራም ቢሆን ኪሎ ቢሆን ይካለለ እሺ ከፍ አድርጉት ከማክሲሙም ከጠራችሁት ከፍ አድርጉት 700 ምን ግራም ኪሎ ምንድነው የምታለው ኪሎ አይደለም ነው እንዴ በኪሎ ነው የሚሆነው እኮ እርግጠኛ ግራም በኪሎ አይደለም አይደለም ዘይስ በል 700 ኪሎ 700 ግራም አይደለም 6.5 ምን አንተ ምንድን ነው ያለው 700 ማለት 6.5 ግራም ምን ግራም አይደለም እኔ እኮ 650 ለማለት ነው ማርያም እና 650 አይደል ዝቅ ብሎ ዜሮ እኔ እኮ 0.6 ምናምን እያሰብኩ ስለሆነ 620 ግራም 620 ግራም ኔ አረለት እንዳረከኝ ክፋት ሁለቴ ደግነት ደራው መልሶ እስቲ አትንሽ ወንዲስ ሰው አታጣጉት እና ራስ እየጎተትከኝ እንዴት ነው ማለት ወደዛ አርቆጀነ ጎተትከኝ እኮ እሺ አንድ አቬሬጅ ኮፍያ ምን ያህል ይመዝናል? አሁን በደንካ ያዝግድ ደግሞ ተገባበዝ እሺ 600 ግራም ከባስኬትቦል እና ከኮፊ 300 ግራም ከፍ ዝቅ 150 ግራም ይወረድ ስንት ነበር? 200 ግራም አዎ ኔ አረ ስንት ነው የተቀጠቀጥኩት? እኔ ስስብ አትሳበባክ አንድ ፒሲ ታወር የሚባለው የዴስክቶፕ እንትኑ ታወር ማመን ሲስተም ዩኒቲ አካላ ሙሉ እሱ ምን ያህል ይመዝናል? እኔ እሺ 5 ኪሎ 8 ኪሎ ከፍ ያ ምንድን ነው? በቃ ዴስክቶፕ አለ ቦክሱ እሱ 8.5 ኪሎ 13 ዝቅ አርጉት ከስንት ከ8 አንተ ከፍ አንተ ዝቅ ወይ አንተ 10 ኔ ራሴ እኮ ነኝ ኧረ ባይቆለኝስ እንዲህ ነው የሚደረገው አሁን እሱ ማለት ነው እንደዚህ ሲሰብ እሺ እዛው ተቀራ እዛው አሽሹም ዞራሉ አንድ ታብሌት ምን ያህል ይመዝናል? እኔ ነኝ አረሱ አይ እሺ አንተ 350 ግራም ታብሌት 800 ግራም አይ እንዘሚድሎ ዘነ ይተላለ ከሁለታችሁ ማለት
ስንት ነው እሱ ያለው? ምን አገባህ? ዝም ብለህ ገምት። 650 አላየሁም። ከፍ ዝቅ እንመልሳ ከ800 ግራም አንተ እሱ ስንት ነው ያለው? 500 ግራም። አዎ 500 አንድ አዳልት የሚባል አለ የወጣት ሳይክል ሞተር ሳይክል ባይሲክል እኔ ነኝ እንጂ ዘላሰሪ ነው እንደ እሱ የሚጀምረው ነው። አሁን የጀመረው ታብሌቱን የጀመረው እሱ ስለዚህ ተራስ ለሱ እኮ ጥቅሙ እኮ ለሱ አይደለም። እኔ ጋር ነው የሚነገረው። እሺ እንዲ ይያዛ 15 ኪሎ 13 ምን ላይ ዝቅ ከሱም ዝቅ ከሁለታችንም ዝቅ በሉ 10 ኪሎ 12 12 የጊዜ አይነት መስሎሽ ና አትሳብ አይደለም። አንተ ምንድነው ቶሎ አታስብም እንዴ? ኧረ በእናትህ አላሰምኩም። የመጀመሪያ ጥያቄ አንድ የቲቪ ሪሞት ምን ያህል ይሆናል? እኔ እሱ 250 ግራም አው አይቶታል። ጥያቄ አይቶታል። ባይኑ ላይ ተቃቀሳሉ ተመልካቾቻችን። እኔ አሸናፊውን ደግሞ ነበር አንተ እንዴት እንዳደረክ አባትህ ነው አንተ ዘጋት ቆንጆን እንደ ቶሎ አስብም እንዴ? ቆንጆን አትበለኝ ደግሞ እሺ መካከለኛ አንድ አፕል መካከለኛ አፕል ስንት ይመዝናል? አፕል በልቻ አላውቅም በህይወቴ። የኛ ሀገር ነው የውጭ ነው? ኧረ በቃ መካከለኛ። የኛ ኮችን ሎሚ ነው የምታውቀው? እሺ የውጭው ሲደመር የኛ ከበደ ማን እኔ ልጀምር? ጀምሪ ለድልስ እስቲ እንዲህ ሲደረግ አንዱ 100 ግራም አይደል? 100 ግራም ማለት እኮ አንድ ዳቦ ነው። ስለዚህ 150 ግራም ከፍ ዝቅ ልበል። ከፍ ሁለታችሁም ከፍ 250 ግራም። እሺ 200 ግራም። እሺ ሁለታችሁም ዝቅ በሉ። አንተ ስንት ነበር ያልከው? 200 መጃይ እኮ 200 አይደለም። ዝቅ መጀመሪያ ያልከው ስንት ነበር? መጀመሪያ ያልኩት 150 ነበር ያልኩት። እሺ 180 እኔ ብዙም አላሳምንሽ ነግበኔ ነው። ምክንያቱም የመጨረሻውን በደንብ ወጣለሁ። እሺ አንድ ምንድነው ውሻ? እሺ አንድ መካከለኛ የሚባል ውሻ ስንት ኪሎ? አቬሬጅ ውሻ? የኛን ሀገር እንዳታስቡ ትልልቆቹንም ጀነራላይዝ አድርገን አላ አንድ ውሻ ስንት ኪሎ ነው? አስበዋል። ፒትቦል ሲሆን ስንት ሊመዝን 70 ነው የሚመዝነው እሱን እያሰብሽ ያቺ ብትይያም ደምደም የምታቀው አዲስ ነው። ሁሉንም አስባችሁ ገምጪ 80 ኪሎ ወረደስ ነው ረባይ። እሺ 40 ኪሎ። ሁለታችሁም ዝቅ በሉ። መካከለኛ ውሻ ነው ያልኳችሁ። ሁለታችንም ዝቅ እንበል። ወረድ እስኪ ወይ ወረድ እናናና 30 ምን አባቱ 30 ኪሎ ምን አባቱ ስለዚህ 60 ኪሎ ብዬ ቢሆን ኖሮ እንዳይገምት በደንብ ሳውና ተበሶ አይ ያሳዝነው እስቲ ነኝ እና ታዲያ ይፈረዳ ነው እኮ ዋናው እሱ አንድ ያሳው። እሺ
አንድ አማካኝ ትራስ ምን ያህል ይመዝናል? ትራስ የውጮቹ ኪሎ ነው የሚባለው። አንድ አማካኝ ትራስ ስንት ይመዝናል? በትራስ የተጫወትከው አንተ ነህ። እኔ አላውቅም ትላለህ። የእኛ ትራስ ይሆን እንዲህ ኳ አድርጎ የእኛ ግን የጥጥ ማጥፋት ነው የሚሆነው። የጥጥ ሆነ እንግዲህ እያለ ማፈን ምን አይጠበቅ ጣል ለማድረግ ነው እንደተኛ ጣል አከብዶት ይሞታል ማለት ነው። እስቲ አንተ በጣም 500 ግራም አድርገስ ተክሰሽበታል እኮ ታቋል እንዴ? 500 ግራም እኮ ግማሽ ኪሎ ማለት ነው። አይ ቀላል ነው ከባድ ነው ብላችሁ ታስባላችሁ? እስቲ አንተ ገምት። እኔ 300 ግራም አንተ 500 ነው ያልከው? እሺ ከፍ በል ሁለታችንም። 1 ኪሎ ከሆነ እኮ ያው እኮ ነው የጥጥ የተጠቀጠቀ ያው እንዴ የጥጥ እኮ ሌላ ታሪክ ነው። 1 ኪሎ ማይሆን 1 ኪሎ ይሆናል እንዴ? 1 ኪሎ እሺ ገምች። 700 ግራም አለ። እሺ ካፍ ዝቅ እንበል። አይ ከሁለታችሁ መሀል ላይ ነው 700 ተበለው ትላለህ። አሁን በቃ 700 ሆነ 800 እና 900 ነው። አንድ መብራት ነው ድልሽ ያለ 850 እንደው አይ ምን አውቃለሁ እሱ 800 ግራም 800 ግራም ወሰኝ። እኔ ብዙም አላሳመመውም። ብዙ አላሳመመው አንተ እሺ አንድ አናናስ ስንት የሚመዝን አማካኝ እኔ እሱ እኮ ነው አንድ አናናስ ማንንም ብቻ አስቡት። አማካኝ ፓይናፕል ምን ያህል ይመስላችኋል? ከነ እንትኑ ነው ከነ ጸጉር ብቻ ፓይናፕል ስንት ይመዝናል? ከነ ጸጉሩም አይ ሲሸጥ እኮ እንዲህ እየቆረጡ ነው የሚመዘነው። አይደል? የት ነው ያገሻው? አንቺ ገዝተሽ ራስሽ ነው የምትቆርጪው። እስከነ ድሬዱ ዱዩቲን ከአንድ ኪሎ ይሞላል ብለህ ታስባለህ? አይ 1 ኪሎ እንኳን አይመስለኝም። ስለና 1 ኪሎ ትላለህ አንተ። አረ በጣም ከባድ ነው። እግዚአብሔር ከባድ ፓይናፕል አረ ማን ያስቺ እንደዚህ ቼክ አድርጌው አለ እኮ በሰስራት ኪሎ አድርጌው አለ። ዋናው ገምት አማካኝ ያኔ ኮኮናትና 4 ኪሎ ያለመታየቱን የምታዩት እዚህ ሀገር ያለውን ብቻ አትዩዋል። አቬሬጅ ሲባል የተወሰደው ከሁሉም አንፃር በቃ 1 ኪሎ ከፍ ለበል ዝቅ ነው ማለት ነው ባንዴ። እሺ 1 ኪሎ 1.5 ሁለታችሁም ከፍ በል። አንተ ጥንብ ነው እንደዋጋው። አረ ዘንዲው ሽቶ ደስ ይላል ትላል። እሺ 2 ኪሎ አይደል? ከፍ ለበል ዝቅ ነው ሄድ ሞክር መልስና ነግራል እኮ ነግራል ማለት አንድ ዙር ሞከር ከነገርኩ አንድ እሱ ሁለት ይሞክር አንድ ሞክር ከአንድ ሞክርና ነግራችሁ ታገኛለህ። ሞክር። ስንት ነው ያልከው? 2 ነው ያልከው? እኔ 2 ኪሎ አልኩኝ። አይሆንም ማለሃ 2.5 2.5 ተመልሷል። 2.5 ኪሎ ይዘን በቀል ነው የሱ በቀል ነው። ስንት እንትን እያላችሁ እየቆጠራችሁ ስንት ደረሰ? እኔ አንዴ ነው የተመታሁት። እኔ 3 4 ማለት ነው የተመታውን ቁጥር እንዴ እሺ አንድ አዳልት አላ በቃ ወጣት የደረሰ ጥንቸል ስንት ይመዝናል? ጥንቸል እኔ ነኝ የደረሰ ጥንቸል 5 ኪሎ ኦሮ ባትሪ ይት አይደል? ጥንቸል ማለት እኮ እንዴ ከዶሮም ታንሳለች። ጥንቸል አይቻላክም እንዴ በጣም ትልቅ። እኔ 1 ኪሎ አልኩት። 1 ኪሎ አንተ ስንት ነው ያልከው? እሱ 5 ኪሎ ከሁለታችሁ መሀል በጣም 2.5 ኪሎ አይደል?
አይ በቃ አላቅም እንጃል በቃ 2 ኪሎ በትክክል ተመልሷል ትላለህ። በትክክል ተመልሷል። በስቶብኛል። እኔ አልጎዳም። ሊበጥሰው እኮ ነው እናይበጥሰው። እናይበጥሳ አለ። ቆይ አንገቷ ላይ አድርጌ ዮራይስ ሰበል አይ ብሬ ትላለህ። አንድ ላፕቶፕ በአማካኝ ምን ያህል ይመደባል? 13 ኢንች ላፕቶፕ ለኔ አንድ 13 ኢንች ላፕቶፕ በአማካኝ ስንት የሚመዝን ይመስላችኋል? ምን ስሊም ነው ወይስ ወፍራም ነው ትላለህ? አማካኝ 13 ኢንች አማካኝ። እሺ 2 ኪሎ አልኩኝ። አንድ እስቲ ቆይ እንዲህ ስናደርገው እናንተ 2 ኪሎ ብዙ ነው። 2 ኪሎ አልኩኝ። ያኔ 2.5 ዝቅ ብሎ 1.5 ነው። ከ2 ኪሎ ካልሆነ 1.5 ከዚህ በታችማ ታብሌት መሆን አለበት። አንድ ለበል 1.2 ለበል እያልኩ አይ ግን እንዴት ከ1 ኪሎ በታች አለ እንዴ? ላፕቶፕ በኪሎ ነው እንዴ? ስኳር ሆነ ደግሞ እንትላል 1 ነጥብ ስንት ነው ያልከው? 1.5 አይሆንም ማለት ዝቅ በሉ አለ 1.2 አይደል? እሺ 1 ኪሎ አይደል? ኧረ ከዚህ የሚያንሳል? አረ ከ1 ኪሎ በላይ ነው። በቃ ለምን አልነግራችሁ? 1.3 1.2 አረ 1.4 አረ እንዴት እንደዚህ ነው? ደግሞ 1.2 ተረጋ 1.2 ማን አንተ እና ነግሩኝም እንዴ? ምን ነግረህ አታስተውልም? እሺ አይ ግን 1.5 እኮ እኔ የማውቀው እንደዛ እንደሆነ ነው። ከ1.5 እስከ 3 ኪሎ እንደሆነ ነው። ያቺ ስሊም አለች አንዴ አቨሬጅ። እሺ አንድ ጂንስ ሱሪ ማን እሱ ነው? ተስማሙ። አንተ እኔ ማለት ጀመርኩ። የኔ ያለ ጀመርኩት የኮምፒውተሩን 2 ኪሎ ብዬ ጀመርኩት እኔ ላፕቶፕ። እሺ ተስማሙ ጀምሩ። አንተ 2 እሺ በቃ እኔ ጀምራለሁ። 1.5 ነው አንተ ያልከው። እኔ 2 900 ግራም አይደል? ደርሶበታል መሰለኝ። 1 ኪሎ ኦልሞስት አድርግልን ሄድ ነው። አረ 700 ግራም አሬ ማጠንቋይ ይቀልባል። 700 ግራም አረ ወይኔ ምን ነው? እኔ ግን እኮ እሱ ነበር የሚጀምረው እኮ ማራምን አንተ እኔ 2 አልኩኝ። አንተ እኔ 2 ኪሎ ነው ያልኩት። 1.5 ነው ያልከው። እሱ ለ1.5 እንየው አዚዘ እግዚአብሔር ነህ። አንተ 1.5 እኔ ጀመርኩት ወይ አይደለም? አንተ 1.5 አልክ እኮ 2 አልኩና የሆነ ነገር ስትል አንተ ከዛ እኔ 1.5 አልኩኝ። አረ ተው አዚዘ እንየው። አንድ የቤት ድመት ምን ያህል ተመዘነበት? ወርዬ አማካኝ አንተ ነሽ። አማካኝ ነው ትልቅ አማካኝ በቃ አደልት ተገብደው ወንዱንም እና አዎ ብቻ አማካኝ አላ እንደ 3 ኪሎ አይገምት በጣም አይደለም። በጣም ነው እንዴ ማገምተው? እሺ ድመት እንደዚህ ነው ታነሳለህ? እንደዚህ ታነሳለህ? እሺ 1 ኪሎ በስማ ማለት ሁለታችሁም ከፍ ብሎ 5 ኪሎ። አረ 5 ኪሎ ሳይሆን 5 ኪሎ አለ ግራ አልተናገራል እኮ። እሺ መጀመሪያ 3 አለ ከዛ 5 አለ። ስለዚህ 4 ኪሎ ነው። ኢንተረስቲንግ እየሆነ ነው አይደለም? እሺ ምን እናድርግ? ከፍ ዝቅ ተወልሳችሁ ማለት ነው በቃ ከ5 እና ከ4 ነው። አረቱ በቃ እያስተዋልክ ማስተዋል እኔ እኮ 5 ኪሎ አልኩኝ፣ አንተ 4 ኪሎ አልክ አይደል? እኮ ከሁለታችን መሀል ያለው ላይሆንም ይችላል። እንደሱ መሀል ላይ ነው እኮ ነው ያለው 4.5 ኦን ዘ ስፓት ነው። ኦን ዘ ስፓት ነኝ። ምንድነው ከነጥብ 5 እና ከሙሉ ቁጥር ላይ የለም። አማካኝ ነው። ስንት ነው? እቺ ምርጥ ነች። 6 እኔም 2 3
ሁለት ብቻ ነው የመጣው አለተ ነው ዱባ አማካኝ ዱባ ፓምኪን እሺ አይኒ አዎ 5 ኪሎ 5 ኪሎ አንዳው ከባድ ነው አይገምት 5.5 ከፈዝ ወረድ ሁለታችንም ፓምኪን እንትን ምናምን የሚሰሩበት 3.5 ሃሎን አይደል ሃሎን ምንድን ነው ሃሎዊን ልትል ነው ሃሎዊን አይዞሽ ገለጤ ምናምን ማለት ዝቅ በል ከፍ መለስ መጀመሪያ ይኸው ልጁ እሺ ታገኘዋለህ ታረጋግጥ አስመስለኝ 3.5 አልኩኛ እንዴ አልከው 3 አዎ ከይቻል መልስ አልኩ ጀምር አሁን ልክ መሀል ላይ ነው አሁን ከፍ ብሎ 4 ከነጥብና አሁን ምን ላይ ነው ያለው? እሺ መልስ እንዴት ነው ምንም መች ነው የሚናገረው? አንተ እኔም ስመልስ አንተ መልሰህ አንድ ላይ ነገርናል አድቫንቴጁ ከዛ ላይ ተቆም እሺ ብቻ እንደዛ ነው 4 ነው ያልከው እኔ 4 3.5 ደግሞ 3.5 ማለት እኮ እሺ ከፍ ይበል ባልና ነግራለሁ እነግርሃለሁ ለሱ ነው የሚባለው ነው እሺ አይደለም እሺ ይከበሩ ዱባ ሁሌ ነው የምናየው ግን እንዴት ይከብዳል መልስ አይ 3.5 ካሉ 4.5 ይገና ያዘ ልክ ነው አረ ምንድን ነው ጨረስኩት እኮ እሺ ስንት እንደጠየቅኳችሁ ግን አላውቅም እስኪ አንድ ትልቅ የሚባለው ምንድነው ሀባብ እስከ ስንት ኪሎ ይመዘን ኧረ ሀባብ ተለቅ ያለ ሀባብ እንተና ባማከኝ እኔ ከዚህ ገዝቻ ካሉ ግን 4 ይመስላል 4 ተለቅ ያለው እኮ ነው ያልኳችሁ ተለቅ ያለው ማለት አለ በመጠናቸው ገዘፍ ይው እኮ 4 ገመተ እሺ እኔ 6 አይደል ከፈለክ ይበላ አይደል ወደ ላይ ከዚህም በላይ አዎ ሰማ ከፍ ይያል 6 ኪሎ ነው ያልከው እሺ 7 ኪሎ ሰፈር እኮ አይደለም ጥሩ የተባላችሁት አይደለም ቀጥል አንተ ከፍ መልስ ነኝ አይደለም ግን በጣም ትልቅ ሆነ 7 ኪሎ ራሱ 9 ኪሎ ይሄ ልጅማ ጠንቋይ 9 ኪሎ የምረን ነው አለ 9 ኪሎ እንዴት ነኝ ወደፊታችሁን ራሱ ልንገራችሁ ወይ ምን እንደምትሆን ልገምትና አይደለም 9 ኪሎ አለ ግን በጣም በዛብኝ አንተ ግብዳ አይታጣቅም እንዴ ተደርድሮ ምናምን እኔ በቃ እዚህ ፍሩት ያለው 4 ኪሎ 5 ኪሎ እንደዛ ማዳበሪያ ወደም ባይደረስ አለማወቅ እኮ ይጠቅማል እኮ እኔ እኮ ማቆን አስተያይቼ ነው እና እኔ አበባ ትልቅ የሚባል እንቁላል ትልቅ የፈረንጅ እንቁላል ብላችሁ አስቡት ስንት የሚመዝን ይመስላችኋል አንድ እንቁላል ትልቅ የሚባል 400 ግራም ወራ ባይጃሪ እሺ ረዛ ይደርስ ነው 50 እስከ 100 ባለው ነው የሚችለው ግን እንዴ ቁጥር ላይ አንተ ቆይ 400 ጋር ነው እንዴ ግብዳው የዶሮ እኮ ነው ያልኩ አሁን የዶሮ ሚል አስገብታ የዶሮ እኮ አለ አልሰማም ቢሆንም የዶሮ አለ እሺ 50 ግራም ነው ካፌ በል ከሁለታችሁ መሃል ነው እሺ ስንት ብሎ ነው ስንት ነው 400 በጣም ብዙ ነው እንዴ የሰጎን ነው 150 ግራም እሺ 100 ግራም ዝቅ በል 80 ግራም ያልተቻለችም አይደል እንደሱ ከሆነ ሊሆን የሚችለው ወይ 70 ነው 90 ግራም አይደል እሺ ካፍ ዝቅ ነው ዝቅ በል ምንድን ነው 80 ካለ 70 ነው የሚሆነው
በቃ 60 እኔ እኮ ቅድም እኮ 50 ግራም ብዬ ነው የጀመርኩት እኮ መልሶ ወደ ኋላ መለስ ጀለዝ ነው ያሳዛተሽ የመጨረሻው አሳቡና ተባባልን የመጨረሻው አይፈሱን ፈርቻ አይደለም ያዝኝለት